ከዐሱር በኋላ አላህ የሞትን መላኢካ ወደ ምድር ላከ። ከመሬትም አፈር ዘግነን አለ ይዞ መጣ። ይዞት የመጣው አፈር ነጭ አለው፣ ቀይ፣ ድንጋዩ፣ ጠጠሩ፣ ጥቁሩ ሁሉ አለ። ይሄንም አፈር በጀነትና በሲድረተል ሙንተሃ መሃል አስቀመጠ። መላእክት መጥተው አላህን ጠየቁ፣ ይሄ ጭቃ ምንድነው? ኢኒ ኻሊቁን በሸረን ሚን ጢን፣ ከዚህ ጭቃ ሰውን ልፈጥር ነው አላቸው። ከዛም አላህ አደምን አስተካከለ። ሩህም በጭንቅላቱ አስገባበት። ወደ አይኑ ሲደርስ አይኑን ከፈተ። ወደ አፉ ሲደርስ አነጠሰ። አልሐምዱሊላህ አለ አደም። የመጀመሪያ አባታችን ቃል አልሐምዱሊላህ። ከዛም ወደ ሆዱ ወረደ፣ ወደ እጁ ገባ። ሩህ ምንድነች? አላህን የከተታት ሚስጥሯ ምንድን? ቁል ሩሑ ምን አምሪ ረቢ፣ እሱም ያውቃት ጥበብ ነች ሩህ ማለት። ተኝተን ሰማይ ደርሳ ትመጣለች፣ እሱ ነው የሚያውቀው እንዴት ደርሳ እንደምትመጣ። አጀሏ ከደረሰ እዛው ንዛታለን አለ አላህ። ያልደረሰው እንልከዋለን፣ ይነቃል ሰው። ሚስጥሯ ምንድነው? ሩህ ብርሃን ነች? ንፋስ ነች? ቁል ሩሑ ምን አምሪ ረቢ፣ ጌታ ብቻ ነው ያውቃል። ያኔ አደምም እጁ ጋር እንደገባች መቆም አማረው። ወኹሊቀል ኢንሳኑ ዐጁላ፣ ችኮላ ያኔ ነው የጀመረው።